እሺ ፋሚሊ ያው ሙሉ ዊዝድሮ አደራርጉን አሳያችኋለሁ ብዬ ነበር ያሰብኩት። እስኪ መጀመሪያ እችን ላሳያችሁ። ያው እንግዲህ $3 በሚል ያዙት $3 ነበረኝ። እናም ቀጥታ ይኸው እዚህ ጋር እንደምታዩት $3 እንግዲህ እዚህ ጋር እንደምታዩት ባለፈው ቻናል ላይ ለቀኩላችሁ ደግሞ $5 እዚህ ጋር አለ። ሁለቱንም ይኸው ልኮልኛል፣ ገብቶልኛል። በመጀመሪያ እውነት መሆኑን ተረዱት። ሙሉ በሙሉ እውነት ነው። አሁን ዊዝድሮ እንዴት ነው ላላችሁኝ ሙሉ አከፋፈቱን አሳይቻችኋለሁ። እንግዲህ እዚህ ጋር እያያችሁ ነው። እንግዲህ ፔመንት ሲልኩ እና ሲገባላችሁ ቀጥታ ለእናንተ ሜሴጅ ይነግሯቸዋል፣ ኖቲፊኬሽን ይልካሉ። አሁን ሙሉ አሰራሩን ላሳያችሁ። ያው ሙሉውን ላላሳያችሁ እችላለሁ፣ ምክንያቱም እኔ አንዴ ሳይን አፕ ስላደረኩ ፌስ ቬሪፊኬሽን ይጠይቃል። ሁሉም ነገር እንደሚጠይቅ አስቡበት። ግን የቻልኩት ያክል እንዲገባችሁ ልሞክር። እሺ አሁን የእናንተ አካውንት ይሄ ነው በሚለው ብንይዘው እንግዲህ ይሄ ነው የእናንተ አካውንት ስንል በመጀመሪያ እንግዲህ እዚያ እንደምታዩት ወደ ሴቲንግ ትሄዳላችሁ። ከዛ ላይ ወደ ሴቲንግ ከሄዳችሁ በኋላ $3 ለሞላችሁ፣ ላልሞላችሁም ደግሞ ታስክ እየሰራችሁ ሰውንም ኢንቬት እያደረጋችሁ ስሩ። ከዛ ላይ እንግዲህ እዚህ ጋር እንደምታዩት ወደ ሴቲንግ እንገባለን። ሴቲንግ ከገባችሁ በኋላ እዚህ ጋር ፔመንት የምትላለች፣ ፔመንት የምትሏን አንድ ጊዜ ክሊክ አድርጓት። ከዛ ላይ አሁን እዚህ ጋር ምንድን ነው የምታደርጉት? ዊዝድሮ ማድረግ የምችሉት በኤርታይም፣ በሊትኮይን፣ በሶላና እና እኔ የምመክራችሁ በሊትኮይን ዊዝድሮ አድርጉ። እዚች ጋር ባለችዋ በሊትኮይን ዊዝድሮ አድርጉ። በዚህ ጋር ባለችዋ ባከበብኩባት በሱ ዊዝድሮ አድርጉ እና አሁን እዚህ ጋር ምን ታደርጋላችሁ? ሰሌክት ሜትር ትሉታላችሁ። እንዳልኳችሁ እዚህ ጋር ምን አልኳችሁ? ይኸውና እቺኛውን ሊትኮይን የምትሏን ቬሪፋይድ የምትሏን ትነኳታላችሁ። ቆይ ከነካችሁ በኋላ አሁን እዚህ ጋር ምን መሰላችሁ? ክሪፕቶአችሁን ዊዝድሮ ለማድረግ ምን ማድረግ አለባችሁ? እዚህ ጋር እንደምታዩ ቬሪፊኬሽን አይዲ ያስፈልጋችኋል። ማለትም አካውንታችሁ ቬሪፋይ መሆን አለበት። ፊታችሁን ላይክ ባይናንስ የምትጠቀሙ ኦኬክስ ምናምን የምትጠቀሙ ሰዎች በደንብ ታውቁታላችሁ። መታወቂያችሁን ናሽናል አይዳችሁን እና ፊታችሁን ቬሪፋይ ማድረግ አለባችሁ ነው የሚለው። ስለዚህ እዚች ጋር ቬሪፋይ አይዲ የምትሏን ትነኩታላችሁ። እሺ ይኸውላችሁ አሁን እዚህ ጋር ላሳያችሁ። በመጀመሪያ የሚጠይቃችሁን ሙሉ በሙሉ በመጀመሪያ እነዚህን ሁለት ክሊኮች ራይት ታደርጋላችሁ። ከዛ ለም ለ60 ሰከንድ ፊታችሁን ነው ማየት የሚፈልገው። ላይክ የፊታችሁን ሙሉ በሙሉ ማየት ይፈልጋል። ስታርት ቬሪፊኬሽን ትሉታላችሁ። ስታርት ቬሪፊኬሽን ካላችሁት በኋላ ያው እኔ ስታርት ቬሪፊኬሽን ብለው በዛኛው አካውንት ቬሪፋይ ስላደረኩ በዚህኛው አካውንት አይፈቅድልኝም። ላስረዳችሁ በስነ ስርዓት የሚገጥማችሁ። ስታርት ቬሪፊኬሽን ካላችሁት በኋላ ፊታችሁን ታሳያላችሁ። ፊታችሁን ስታሳዩ የመጀመሪያ ማስጠነቀቃችሁ ነገር የእናንተ የምትጠቀሙበት ኔትወርክ ፈጣን መሆን አለበት። እሱን እንዳረሱ፣ ምክንያቱም ይመልሳችኋል። አሁንም ድጋሚ ወደ አካውንታችሁ እየመለሰ መደጋገም ነው። ምን መሰላችሁ? የናሽናል አይዲያችሁን ፎቶ አንስታችሁ ሳይሆን የምታስገቡት ቀጥታ ናሽናል አይዲያችሁን ፊት ለፊት አድርጋችሁ ነው የምታስቀምጡት ማለት ነው። እሱም ባክግራውንድ እና ፊት ለፊት ካረጋችሁት በኋላ ከጀርባና ከፊት ያለውም ቬሪፋይ ካረጋችሁ በኋላ ደን ትሉታላችሁ፣ ትጨርሳላችሁ ማለት አሁን ራሱ ይመልሳችኋል ሲጀመርም። ከዛ በኋላ እዚህ ጋር ምንድን የምታደርጉት የሊትኮይን እዚህ ጋር የሊትኮይን ከባይናንስ ይሆናል፣ ከትረስት ዋሌት ይሆናል፣ ከኦኬክስ ይሆናል። ብቻ የሊትኮይን አድሬሳችሁን ተቀብላችሁ ወደዚህኛዋ ክሊክ በተን ታስገባላችሁ፣ ኮፒ ትሉታላችሁ ማለት። አሁን እኔ ቬሪፋይ ስላላደረኩ ይሄን ከጨረሳችሁ በኋላ ቀላለው እዩት። ካልገባችሁ ኮሜንት ላይ በደንብ አሳውቁኝ። ይሄን ከጨረሳችሁ በኋላ ፔመንት እንዴት ነው ምናምን ካላችሁኝ መጀመሪያ እዚህ ጋር 3 ነጠብጣዋል ከገባችሁ በኋላ እዚች ጋር ሪዲም የምትሏለች እንግዲህ እዚህ ጋር እንደምታዩት እሷን ክሊክ ታደርጋላችሁ። ከዛ ላይ $3 ለሞላችሁ ላልሞላችሁ ገና ናችሁ ስትሞሉ ዊዝድሮ ያደርግላችኋል። እንዴት መሰላችሁ? አሁን እዚህ ጋር እኔ ወደ ዋናው አካውንት ብትወጡ በቃ እሺ። አሁን እዚህ ጋር ያላችሁ ኔክስት ሪዋርድ ፔመንት ኢን ይላል። ይሄኛው ያገባችሁ እናንተ ግን አሁን ለምን መሰላችሁ? ቱዴይ እንግዲህ እዚህ ጋር እንደምታዩት የሁለቱም ምን ይላል?
ቀን ይላል። ማለትም ታይም ባክስ ላይ ዊዝድሮ ማድረግ የምችሉት ከሰኞ እስከ አርብ ብቻ ነው። አሁን ቀጣይ ዊዝድሮ የሚደረገው መቼ ነው? ሰኞ ነው ዊዝድሮ ማድረግ የምችሉት። ስለዚህ ለዛ ነው ቱዴ ያለው። $3 ለሞላችሁ እና ቬሪፊኬሽኑን ለጨረሳችሁ አድሬሳችሁን ሊንክ ላደረጋችሁ ሙሉ በሙሉ ሴቲንግ ላይ ጣጣችሁን ለጨረሳችሁ ሰዎች ቀጥታ ራሱን ዊዝድሮ የሚያደርግባችሁ ምንም እናንተ የምታደርጉት ነገር የለም። $3 ልክ እንደሞላችሁ እሱ በንጋታው ጠዋት ስትነሱ ወደ አካውንታችሁ ወደ አስገባችሁ አድሬስ ይገባላችኋል ቀጥታ ማለት ምንም አይቆይም።